ግዴታ እነዚህን ነገሮች ማሳወቅ የለብሽም። ይሄ ለባለትዳሮች አይሆንም። እናንተ ልጅ ወልዳችሁ ትዳር ውስጥ ለገባችሁ፣ ሌላ ግንኙነት ውስጥ ለገባችሁ፣ ትዳር ውስጥ ሳይሆን በቃ ልጅ ከወለዳችሁ በኋላ የልጆቻችሁ አባት ተለያይታችሁ ከሌላ ሰው ጋር ሪሌሽንሽፕ ለጀመራችሁ ሰዎች ኔቨር ኤቨር ስለ ልጆችሽ አባት መጥፎነት አታሳውቂው። ኔቨር፣ አይሰራም። ሁለተኛ ነገር ስንት ብር እንዳለሽ፣ ከሱ የተሻልሽ እንደሆንሽ፣ አካውንትሽ ውስጥ እንዲህ እንዳለ ቤት እንዳለሽ፣ መኪና እንዳለሽ፣ ንብረት እንዳለሽ ኔቨር ኤቨር አታሳውቂው። ምክንያቱም ወንዶች ብዙ ጊዜ ከነሱ የምትበልጥ ሴት፣ ከፍ ያለች ሴት ፋይናንሻል የሚሆን በምንም ቢሆን አይወዱም። ስለዚህ እባክሽ እነዚህን አታሳውቂያቸው። ሌላው ነገር ደግሞ በምን ቺት እንዳደረገብሽ ስትለያዩ፣ ቺት አድርጎሽ እንዲያድርጎኝ እንዲሰርቶኝ እንዲጉድ አድርጎኝ ብለሽ አታውሪለት። ይህንን ሁላ ማወቅ አይገባውም። ለምን አንድ ቀን ስትጣዩ አጌነስት ይሄድብሻል። በዚህ በሰጠሽው በነገርሽው በየዋህነትሽ አውጥተሽ እውነቱን በነገርሽው ይጠቀምብሻል እያልኩሽ ነው። ስለዚህ ሴቶች እባካችሁ ልክ ሆዳችሁን እንደረገጠው ሰው እንዳለ ሁሉን ነገር አውጥተሽ አትንገሪው። እንዳትቆጪ ነው ይሄን የምነግርሽ እህቴ። ምክንያቱም ብዙ ጊዜ አይሰራም እንደዚህ አይነት ነገር። ብዙ ጊዜ ብሮክ ነኝ በይው፣ የለኝም፣ ብር የለኝም፣ ብር አለሽ፣ የለኝም፣ ብር አለኝ ካልሽው አያደርግልሽም። በፍጹም ይጠቀምብሻል። እውነቴን ነው የምልሽ። ስለዚህ ብር እንዳለሽም አታሳዩ። ብር ቢኖርሽም ይርዳሽ። ብዙ ጊዜ ወንዶች ፕሮቫይደሮች ናቸው። አይ ኖ ዚስ ዴይስ ኤንድ ኤጅ ልትሉ ትችላላችሁ፣ ግን ኢት ኢዝ ዋት ኢት ኢዝ። ይርዳሽ። እሱ ካለው ይርዳሽ። እንዲሰራ አድርጊው፣ አበረታችሁ እንጂ ይሄ ያለኝ እኔ እንዲያደርግልሃለሁ፣ እኔ እንዲያመጣለሁ፣ ይሄንን እኔ ፊክስ አደርጋለሁ፣ ይሄንን እኔ እሰራለሁ፣ ይሄንን 50-50 ነው። ስልክ መጥቶብኝ ነው፣ ይቅርታ። ስለዚህ እህቶቼ ፕሊስ እንደዚህ አይነት ነገሮች በፍጹም አታሳውቂ። ስማርቱኝ አይወዱም። እንደሌለሽ ሆነሽ ተገኘ። ይሄን ሳወራ ደግሞ ለባለ ትዳሮች እያልኩ አይደለም። ይሄ ለባለ ትዳሮች አይሆንም። እነዚህ ያለ አይደለ ልጅ ወልደሽ ትቶሽ ሄዶ የልጆችሽ አባት ሌላ ግንኙነቶች ውስጥ የገባሽ ሴት ካለሽ ይሄ ላንቺ ነው እንጂ በፍጹም ልክ ሆዳችሁን እንደረገጠው ሰው ሁሉንም ማውራት አይጠበቅብሽም። ይሄ ዳዝን ሀቭ ቱ ኖ ኤቭሪቲንግ እያልኩሽ ነው። አንዳንድ ነገሮች ለራሳችን መያዝ አለብን። በውስጣችን የሚነገሩ ነገሮች አሉ፣ የማይነገሩ ነገሮች አሉ። ስለዚህ በጣም ተጠንቀቂ እያልኩሽ ነው። የሚወራል የማይወራል። እወዳችኋለሁ። በዚህ አጋጣሚ ሰብስክራይብ ያላረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። እንደዚህ አይነት ነገሮች እያወራን እንጨዋወታለን። እወዳችኋለሁ። ቻው